ሰላም ሩዳ ይህን ቀለበት ለመወዳት ሚስቴ ከማጥለቄ በፊት አንድ የምናገረው መልእክት አለኝ። ይህን ቀለበት ገዝቼው አይደለም። እናቴ ከመሞቷ በፊት ይህን ቀለበት ስትሰጠኝ እግዚአብሔር እንደኔ እናት የምትሆን ሚስት ይስጥ ትለኝ ነበር። ስለሆነም የምወዳት የእናቴን ቀለበት እንደ እናት ለምትሆነኝ ሚስቴ አጠልቅላታለሁ። አዝናለሁ በሰርግሽ ቀን ልገልሽ ስለመጣ። በጣም ስለምወደው ወዳትን ሰው በሌላ ሰው እጅ ማየት አልፈልግም። አዝናለሁ። አያቴ ደህና ናት አይደል? ደህና ናት። አንተ እንዴት ነህ? እኔ ደህና ነኝ። ምንም አዲስ ነገር የለም? ምንም አዲስ ነገር የለም። ግን የኛ ሀገር ሰው ነው? አይ እዚህ ሀገር ሰው ነው። ከኛው ጋር ነው አይደል? ሌሎቹ ግን ከአዲስ አበባ ፊልም ለመስራት ነው የመጡት። እንደው እቺን የመሰለች ቆንጆ ምን አደረገችው? ምን አውቃለሁ፣ ግን ሳስበው ውስጥ አንድ ችግር ያለ ይመስለኛል። ተቀያሪ ልብስ ይዤ ልመጥቻለሁ እንኳን አይሽ ሚሚ ለያቴ ያለናት እኔና አንቺ ብቻ ነው። እናትም አባትም ሆነ ያሳደገችን እሷ ናት። ያለናት ሰዎች እኔና አንቺ ብቻ ነው። ታውቂያለሽ ምን ያህል ችግር ውስጥ እንደነበረች። ውለታዋን ልንከፍል በሚገባበት ሰዓት ደግሞ እኔ እንዲህ ሳላስበው ችግር ውስጥ ወደቅኩ። ሚሚ አጠገቧ ሆነሽ ልትደግፊያት ይገባል።
ስለምንም ነገር አትጨነቅ ሰላም ልጅቷን ግለም ሚሚ በቀንጆች እርግጠኛ ነኝ አምጥተህ ስትመጣ ሰው አላየህም? ማንም አላየኝም ማለት እርግጠኛ ነኝ ተደብቄ ነው የመጣሁት። ምን አስበህ ነው ያመለጥከው? አያቴ ልጅቷ በኔ እጅ ብትሞትም እኔ በወንጀል ውስጥ ተሳታፊ አይደለም። በማላውቀው ነገር ህይወቴ መበላሸት የለበትም። ልክ ነህ። ማቃደምስ ጥሩ አይደለም። ታዲያ ወዴት ሀገር ልጠፋ አሰብክ? እግሬ ወደ መራኛ ሀገር ነው። ወዴት እንደምሄድ አልወሰንኩም። ሲነጋ ምን ይፈጠረው ነገር አይታወቅም አያቴ። ታዲያ ለምን ወደ አዲስ አበባ አጠፋም? ምን አያቴ ምን ያዙኝ ብዬ እጄን አፍንጫቸው ስር ወስጄ ልስጣቸው እንዴ? አታስብ የኔ ልጅ፣ አዲስ አበባ እኮ ሰፊ ነው። ከየትኛውም የገጠር ክፍለ ሀገር አዲስ አበባ ይሻላል ልጄ። የብዙ ሰው መሸሸጊያ እኮ ነው አዲስ አበባ። ደሞ የማይጠረጥሩህ ወደ ሌላ ክፍለ ሀገር ሄድክ ነው የሚመስላቸው። ያው የኔ ልጅ ብልሃት ይኑር። ጸልይልኝ እባክሽ። አይዞህ፣ እሱ ይከተልህ ልጄ፣ እሱ ይጠብቅህ። አይዞህ። አያቴ ሰላሙን ከኛ ርቆ የት ነው የሚሄደው? ለተወሰነ ቀን ቅርብ አካባቢ ቆይ ተብሎ ነው። እኔም አብሬው ብሄድ ጥሩ ነበር። አይደለም የሚዬ፣ በሽምግልና ስለሚታረቅ ለተወሰነ ቀን ቅርብ አካባቢ ተደብቆ እንዲቀመጥ ብለው ነው። ቶሎ ይመለሳል። አይዞሽ፣ ሀሳብ አይግባሽ ልጄ። ይህንን ፖስታ በአስቸኳይ አዲስ አበባ ላኪልኝ ነገ። የዚህ ፖሊስ ጣቢያ ተፈጽሞ የማያውቅ ወንጀል አንድም የእስረኛ በር ሳይሰበር ወይንም ጣሪያ ሳይገነጠል ወንጀለኛ መለጠ እያላችሁ ይሉ ከኛ አባላት መካከል ወንጀለኛውን የተባበረው አለ። አለበለዚያም ማታ በቁጥር ወቅት ወንጀለኛው አልነበረም ማለት ነው። በቁጥሩ ሰዓት ሁሉ ነገር ትክክል ነበር። ይሄን ደግሞ አረጋግጠናል። ማታ ተረኛ የነበሩትን የጥበቃ አባላት በአስቸኳይ ሰብስበን እሺ። ሌላው ሙጫና መግቢያ በሮች ላይ ጥብቅ ፍተሻ ክትትል እንዲደረግ ሐዋሳ፣ ዝዋይ፣ ዲላ ካሉ
ፖሊሶች ጋር የመረጃ ልውውጥ እንካሄድ። ጊዜ የለም፣ ፍጠን። ጊዜ የለም፣ ፍጠን። ሄሎ፣ አዲስ አበባ ፖሊስ። ከሻሸመኔ ፖሊስ ጣቢያ። እሺ፣ ማን ነው የሚባለው? እሺ፣ ጻፈ። አረቴ እውነት የሚገርም ነው። ሲገርም እዛው አነበብሽው? አዎ። ምን ይላል? አዲስ አበባ እመጣለሁ። አዲስ አበባ እመጣለሁ? እኔ እንጃ። እንዴ እውነት እመጣለሁ አለ? አዎ። ደስ አይልም? በጣም ተመኘሽው ነገር ደረሰልሻል? የማታውቂውን ሰው በራሱ ከመውለድ እብደት መሰለኛል እንዴ? በፎቶ አላየሽው፣ በአካል አታውቂው፣ እንዴት ነው? እንሳስው ያለ ሽማግሌ እንደማ ያን አይመስል ብዙ ሰው ይሄን ይላል። ነገር ግን በደብዳቤ ተዋውቀው የተፋቀሩን የተጋቡ ማቃለ በእኛ በኩል ስራችን ስለሆነ በአጭር ቀን ውስጥ አዲስ ነገር ለማግኘት እንሞክራለን። ማንኛውም የምታገኙትን ኢንፎርሜሽን ትነግሩናላችሁ። እናመሰግናለን። የኛ ትብብር አይለያችሁ።
ቤዚ አዲስ አበባ መጥቶ ከሆነ ግን ጠንቀቅ ብትይው እንዴ የማታውቂው ሰው እኮ ከባድ ነው። አንድ ነገር ልንገራችሁ፣ በተለይ ለፍቅር ቦታ ጊዜ ሁኔታ ይወስነዋል። ግጥሞቹን አስተሳሰቡን አይቼን ማፍቀር አልችልም። ይህ ማለት ልክ እናንተ አይኑ ቁመናው ምናምን ያላችሁ እንደምታፈቅሩት እኮ ነው። ኧረ በእናትሽ ዝም በይ ለወንድ ከምሳ በኋላ ክላስ እንገናኝ አይደል? እኔ ግን ዛሬ ባንገባ ደስ ይለኛል። ለምን የጀመረውን ነገር እንጨርሰው? ማለት ከተማ ወጥተን አዲስ ነገር ብንፈልግ ይሻላል ብዬ እኮ ነው። ለማንኛውም እንደዋወል። ኦኬ በቃ ደውል። ቀጣዩ ስራችን ምን መሆን እንዳለበት ለመወሰን ነው። ቀጣዩ ሂደታችን ምን መሆን አለበት ለሚለው ስለ ሰለሞን ጉዳይ ፖሊስ በቀጥታ እንዲከታተለው በማድረግ እኛ አሁን ወደ ጀመርነውና ወደ ቀሪ ፊልማችን መቀጠል እንዳለብን የሚሰማኝ። ቀጣይ በስራው ላይ ኃላፊነት መውሰድ ያለብን እኛ ነን። ጥንቃቄያችን ለሰከንድም ቢሆን መዘናጋት አልነበረብንም። እኔም ማስበው ከፊልም ስራችን ጎን ለጎን ስለ ሰለሞን ጉዳይ ማድረግ ያለብንን ሁሉ ማድረግ አለብን። ምንም የተለየ ሐሳብ ኖሮኝ አይደለም። አሁን እሷ በሰጠችው ሐሳብ ግን እኔ መስማማለሁ። ደህና የፖሊስ ጉዳይ እንዳለ ሆኖ ፎቶግራፍ በመበተን እንዲሁም በተለያየ መልክ ፍለጋውን ማፋጠን አለብን። ከዚህ ለየት ያለ ሐሳብ ያለው ሰው አለ? ደህና ጨርሰናል ማለት ነው። ምን ነው ቤዚ? አሁን ሳላበዛሽው እንዴ? ጭራሽ መተከዝ። ምን ነው ቤዚ? ሙሴን እንዴት እንደማገኘው በጣም ያጨንቀኝ። ወይ ይደውላል ወይ ይጽፋል። በሰላም የመጣ ይመስለኛል። በዛ ላይ ስልኬን አያውቀውም። ምን አለ ቀደም ብዬ ጽፌለት ከሆነ። በያውን ተነሽና ስር በቃ
የሚፈጠረው ነገር ይፈጠር እንጂ ራሴን በረሃብ አልቀጣም። በሰቀቀን ብዙ አመት ከመኖር ጥቂት ቀናትም ቢሆን የቻልኩትን እየሰራው ህይወቴን ማቆየት አለብኝ። 3 ወርም እኮ በጣም ጥቂት ጊዜ ናት። ይሄ ፊልም ቆንጆ መሆኑ ሰምቻለሁ። አዎ እኔም ሰምቻለሁ። በተለይ ይሄ የሚንከራከረው በጣም አሪፍ አክተር እንደሆነ ሰምቻለሁ። አዲስ አክተር ነው፣ ሰለሞን ይባላል። እኛ የማንወጣው አጣብቂኝ ውስጥ እየገባን ነው። ሰሎሞን ከእስር ቤት አምልጧል። እስካሁን ፖሊስ ሊደርስበት አልቻለም። እንዴት ሊሆን ቻለ? ምን አውቃለሁ። የሻሸመኔ ፖሊሶች ደግሞ ሰሎሞን እንዲያመልጥ እኛ ያመቻቸን ሳይመስላቸው አይቀርም። ያኔ ችግሩ ሲከሰት በማንኛውም ጊዜ ልንቀርብ እንችላለን ብለን በዋስ ስለተመታን ሁላችንም ነቃቅማ ያስገቡናል ማለት ነው። ይሄ ደግሞ ለእኛም ለፊልም ድርጅታችንም አደጋ ነው። ዋናው አደጋ የልጅቷ ህይወት አለመትረፍ። በዚሁ በአሁኑ ሁኔታ መሞቷ የማይቀር ነው። ያ ከሆነና ሰሎሞን ካልተያዘ እያንዳንዳችን በነፍስ ማጥፋት ወንጀል እንከሰሳለን ማለት ነው። እንደው ለሁሉም ነገር እሷ ተርፋ እውነቱን በተናገረች። አይ ሰለሞን ጠፍቶ የት ገብቶ ይሆን? ከክፍለ ሀገር ነው የመጣሁት። እዚሁ እናንተ ቤት ነው ተከራይቼ የምኖረው። ይገርማል። ከቤተሰብ ጋር ለመገናኛ ምንም አይነት ነገር አጣው። ፖስታ ሳጥን አድራሻ ይኖራቸዋል? ለቆንዱሜ ፖስታ ሳጥን ተራራሽ እንጂ ጠይቀውና መልሱ ነገር በእናትህ እስኪ ተው። ችግር አለ። ማታ ልመለስ? ማታ። እሺ፣ አመሰግናለሁ። ዛሬ ተካይ ምን ይሻላል? ደስ ያላችሁ ቦታ መሆን እንችላለን። የትም እንሂድ ግድ ደስ ያላችሁ ቦታ ነው። እኔ ግን ዛሬ አንድ የተለየ ክስተት ቢገጥመኝ እና እሱም ግን እኮ ያዝነው ስራ በቂ ይመስለኛል። እንደውም ጭራሽ አዳራሹ ራሱ ስራውን የሚችላል ይመስለኛል። እሱ እኮ የኛ ችግር አይደለም ማለት ያዘጋጆቹ መሰለኝ። ይሄን ነገር ማዘጋጀት ካልቻለ ምኑን እናዘጋጀው? ቢሆንስ አይደለም የማይቀርብ ስራ መድከም አለብን እንዴ? እንደው አንቺ ደግሞ ድካም ትወጃለሽ። ኖ የስላችን ቁጥር አውቀው ራሳቸው መገመት አለባቸው።
አካባቢ ፖስታ ቤት የት ጋር ያለው? በጣም ሩቅ ነው ማለትም ከዚህ ታክሲ ይዘው ያሳምጣል። ምን ነው የምትሰሪው ነገር አጥሽ እንዴ? እስቲ ቆይ ምንም አልሰራሁም እንዴ? ምንም አልሰራሽም እንዴ? እኔን ሳይኛ ይኸውልሽ ሳይኛ ይኸው እያያችሁ ከምትሰሩ ለምን ውስጣችሁ ያለውን ነገር አትሰሩ? በምን ማጋጠም ታውቁ ነው? ዋው ምን አየሽ ሳጋ አሪፍ ነገር አገኘሽ አይደል? በጣም ምርጥ ርዕስ ሰጥቷል። ይሄ ፎቶግራፊ ይባላል። የድርጅቱ ሰራተኞች የሰሎሞን አለመገኘት በጣም ነው ያሳሰባቸው። እውነታቸው ነው። ጉዳዩ የሁላችንም ነው። አዎ ያላሰብነውና የሚገርም አጋጣሚ ነው የገጠመን። በጣም አሪፍ ግጥሞች አሉ። አመሰግናለሁ። እኔ እንጃ በእውነት በቃ እንዴት ብዬ ልነግርህ እንደምችል አላውቅም። የሰው ልቦና መያዝ የሚችሉ ግጥሞች ታውቃለህ? ስፔሻሊ እቺ ተስፋ የምትለዋን ግጥም በጣም ነው የወደድኩት። በእውነት በጣም አመሰግናለሁ። በቃ አንተ አስተካክላለህ። ዛሬ ጨርሰሃል መሰለኝ። በነገራችን ላይ ይበልጣል። እሺ በቃ ሄደ ነው ቤት ጋር ነው። እኔ አንተ ቤት ነው። እኔ በዚህ ጋር በዚህ ጋር ነው። ሰላም ምናምሽ እንዴት ነህ? ከተማውን ልልመደው ብዬ ምናምን ወክ እያደረኩ ነበር። እኔ የምልህ ወንድሜ ፈቀደልኝ? ወንድሜ ፈቅዶልሃል? ፈቀደልኝ? በጣም ነው የማመሰግነው። ስልክም መጠቀም ትችላለህ? እሺ በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። በጣም ነው የማመሰግነው።
ያን ራስታ ደግሞ ሻራ ላይ ጀምሮ ያለው ለማንኛውም ነገ እጂ ፖስታ ቤት ቼክ አደርጋለሁ። ያው ክላስ እንገናኛለን አይደል? በቃ እሺ ደህና ደሪ። በእናታችሁ እንሂድ፣ በጣም ርቦኛል። እኔ ጨርሳችሁ እኔ ምንም ከምሳ በኋላ በቀደም ቦታ ሄደን እንሰራስ። እኔ ግን ከዛ በፊት ፖስታ ቤት ቼክ ማድረግ አለብኝ። ትናንት ሄደሽ ቼክ አድርገሻል እንዴ? አይታወቅም። በአንድ ቀን ውስጥ አንድ አዲስ ነገር ሊኖር ይችላል። ከመጣሽ ድሬዱ ጋር እንሻላለን። የቤዚ ደንበኛ ቀድማት ስራው ላይ ተገኝቷል። አየሽ? ደንበኛ ነሽ? ግን ቶሎ ብትመጣጥሩ ነበር። ፖስታ ቤት ማን ይሯሯጥላታል? አይ እስካሁን ፖስታ ቤት ነው ብለሽ ነው? ግን ይሄን እዛው ቁጭ ብላ ይሆናል 15 ቀን የሚፍድ ወር የመጣውን ያምጣ ብላ በር ላይ ቁጭ ያለች ይመስለኛል። ያለሽ ትመስያለሽ። ዛሬ ፊትሽ ላይ አዲስ ነገር ይነበባል። በጣም ሲጻፍ እኔም ጻፍኩለት ስልኬን ሰጠው እንዲደውልልኝ አደራ ብየዋለሁ። እንኳን ደስ አለሽ። ይሄን ያህል ደስ የሚያሰኝ ነገር ነው እንዴ ጻፈልሽ? ዛሬ አንድ ድሬድ መላጣ አድርጌ ነው የምሰራው። ለምን? እኔ እንጃ ማረግ ነገር አላውቅም። በቃ ስልና ነው ያለሽ። ይሄንን በቀደም የሰራሁት ይሄ ደግሞ ዛሬ ይሄ ድሬስ ሳትሆን ነው። ይሄ ደግሞ ሆነ። አየው ልዩነቱ። ሳሊ ነሽ? አዎ ዘንድሮ መረቃለሁ። በጣም ነው የሚያምረው። ከየት ነው የምትመረቂ? ከአርት ስኩል። ዋው! ይሄው ልውሰደው? አዎ። እሺ አመሰግናለሁ። በዛው ትባላለሁ።
ሰለሞን እሺ ቻው። ዛሬ ቤዝዬ ደስታ ምሳ በላ እራት አበላል። ነገ ጠዋት ይመጣል ቁርስ ነገር እንደገም ጥሩ ነው። ወሬኛ ጋር ይሻላልና አረ ቢሆንም የዛሬው ይለያል። የምግብ ቀን እኮ ነው የሚሰራው እንዴ ስንበላለን እንዴ ያለው አንቺማ ይዘሽዋል ከጠዋት ጀምሮ። እውነቷን እኮ ነው ቤዚ እናንተ ስለምትከኝ ሙሴ መጣ እንዴ እውነት መጣ እንዴ አንተ መጣላስ ግራው አይዘን ጠብቋል እንዴ ነው ለዚህ ያለ ቢሆን እንዳንቺ እኔ የምልህ ወንድም ፖስታ ቁልፍ ምናምን አልከፈተም እንዴ? ፖስታ አምጥተው ነበር ግን ሙሴ ይላል እንዴ? ሙሴ እኮ የኔ ነው ታዲያ። ሙሴንታ አው በእናትህ ቶሎ በላ አምጣው የኔ ነው። የጻፍኩለት ደብዳቤ አስቸኳይ መሆኑ ብቻ ሳይሆን ስጦታም ጭምር ልኬለታለሁ። ስጦታ? ምን ስጦታ? አትቆጡኝ? ኧረ በፍጹም ቀይን ኮፍያ አባትሽ ላከው? እኔስ ጭን ብዬ ስለምንሽ ቢያችን ኮፍያ ነው እንዳልካኝ። ኧረ አይችልሽ ዛሬ ቀይ ኮፍያ አንስታልካለች። ነገ ደግሞ የፋዘርሽን ጥቁሩን ካፖርት ትልክለታለሽ። ልጇን ፒሲ ሊመስል ይመጣል። እሱም ፍለጋ እንግዲህ ፋርማሲ መሄድ ነው። በብዛት ታጥሟል። አዎ ግን ለፖሊስ መስጠት ያለብን ይመስለኛል። እነሱ ብዙ ሊረዱ ይችላል። ከዛ በፊት እኔ ሌላ አማራጭ አለኝ። ምን? ወረቀቱ ከመለጠፉ በፊት ትንሽ እንረጋጋ። እንደ እናት ለምትሆነኝ ሚስቴ አጠልቅላታለሁ። ሰለሞን ብዙን ጊዜ ላገኘህ ሞክራለሁ። አንተ ግን ጠፋብኛል። ችግር አለ?
ኧረ ምንም ችግር የለም። ከአንተ ጋር አብሬ ስራ መስራት እፈልጋለሁ። ስራ? የምን ስራ? ብዙ ጊዜ ግጥሞችን ሰምቻቸዋለሁ። የምር ቆንጆ ቆንጆ ግጥሞች አሉ። እንደዚህ አስፋልት ላይ ከምትሸጣቸው ይልቅ በመጽሐፍ መልክ ብናሳትመው የተሻለ ሳንቲም እናገኛለን። አዲስ አበባ የተሻሉ ገጣሚዎች አሉ እና ከነሱ ጋር ተሰራ መልካም ነው። እንዲማ ራስን የበታች ማድረግ የለብን። በተቻለ አቅም በመጽሐፍ መልክ ማሳተም ብንችል አንተም ካለህበት ችግር እኔም ካለሁበት ችግር መውጣት እንችላለን። እንዲህ ምን ችግር ላይ ስለሆነ አባቴ በማያውቀው ምክንያት እስር ቤት ገብቶ መማቀቅ ከጀመረ ብዙ ጊዜ አባቴ እስር ቤት ከገባ ጀምሮ ቤት ውስጥ ያለው ጫና በጠቅላላ እኔ ላይ ወድቋል። እውነቴን ነው የምልህ። ቤተሰቦቼን የተሻለ ነገር ለማድረግ ብዙ መንገዶችን ተሯሩጫለሁ። ምን አዲስ ነገር አለ? አዲስ ነገር እንኳን የለም፣ ግን ማስታወቂያው እንዲስተካከል ፈልጌ ነው። ምን እንዲባል ነው የፈለጋችሁት? ሰሎሞንን ላገኘ ወሮታውን እንከፍላለን ቢባል ምናልባት ህብረተሰቡ ሊያግዘን ይችላል። ታዲያ ወሮታውን ማን ነው የሚሸፍነው? አይ እሱ እንኳን ቀላል ነው፣ ግን በእኛው ድርጅት በኩል ይፈጸማል። እና እንደነገርኩ ከጥቂት ወራት በፊት ፊልም የሚሰሩ ሰዎች ወደ ሻሸመኔ መጡ። የፊልሙ መቼት የሚያጠነጥነው አዲስ አበባ፣ ሻሸመኔ፣ ሐዋሳና ዲላ ነበር። ፊልሙን እየሰሩ አንዱ ገጸ ባህሪ ስለታመመባቸው ሰው ሲፈልጉ እንደ አጋጣሚ ነው የተገኘው። ይገርማል። ከልጅነቴ ጀምሮ ፊልም የመስራት ጉጉት ነበረኝ እና የተሰጠኝን ድሉን ሳገኝ በአግባቡ ተጠቀምኩበትና ጥሩ አድርጌ ሰራው። ሰዎቹ ሁሉ ወደዱት። መጨረሻ ላይ የሰርግ ሲን ነበር። መቀረጽ የነበረበት አዲስ አበባ ነበር። ነገር ግን ማቴሪያሎቹን ስላገኙ እዛው ሴቲንጉን ገነቡና የሰርጉ ሲን እዛው መቀረጽ ጀመረ። በዛ ሲን ላይ ሙሽራዋ በኔ መገደል ነበረባት። አርቲፊሻል መሳሪያ ማዘጋጀት ነበረባቸው። ግን መገኘት ስላልተቻለ እነሱም ይዘው ስላልመጡ አካባቢው ላይ ከነበሩ መሳሪያዎች ጥይታቸው በሙሉ ወጥቶ ተዘጋጅቶ ቀረበልኝ። በዳይሬክተሩ ትዕዛዝ ተኮስኩ። ከዛ በኋላ ምን አደረጉ? ተይዤ እስር ቤት ወረድኩ። እውነቴን ነው የምልህ ይበልጣል። እኔ ያልገደልኳት የኔ ስህተት አይደለም። ይህንን ነገር ማስተካከል የነበረባቸው እነሱ ናቸው። እኔ እውነተኛ ሰው ነኝ። ቂም ወይም ሌላ ነገር አልነበረብኝም። ይበልጣል እመነኝ።
እኔ አውቄ አልገደልኳት ማለት አሁን ይሄን ታሪክ እኔ ማወቅ ምን ልረዳህ እችላለሁ? ይረዳኛል፣ በጣም ይረዳኛል። ያንተ እውነቱን መረዳት ይጠቅመኝ። ከጣቢያ በሌሊት ነው አምልጬ የመጣሁት። ከሻሸመኔ ወደ አዲስ አበባ የመጣሁት ከእስር ቤት ኮብልኝ ነው። አየህ፣ ድንገት ያገኙኝ እንደሆነ ወይ ይይዙኛል ወይ መንገድ ላይ ይደፉኛል። ይሄ ማስታወቂያ ግልጽ አይደለም። እንዴት? ወንጀለኛ ዘመዳቸው አታወጣ ፈልጋለሁ። የሴፉ ፊልም ፖስተር ሳይሆን አይቀርም። ቤዚ ፕሊዝ፣ ጊዜሽን ከማቃጠልሽ በተጨማሪ እኮ ራስሽን እየጎዳሽ ነው ያለሽ። ቆይ በዛ ላይ ሙሴን አታውቂው? አይተሽው አታውቂ? እውነቷን እኮ ነው። አያውቅሽ፣ አታውቂው። እንዴት ነው ነገሩ? ዝም ብለሽ ነው በእውነት? እባክሽ ወንዶች ስትቀርቢያቸው ነው ሚስጥራቸውን የሚደብቁሽ። ሙሴ ግን ከትክክለኛው ስም በስተቀር አውቀዋለሁ ብዬ ነው የማስበው። እኔ የምልሽ ቤዚ፣ ነገ ድሬዱ ልጅ የቀጠረው ለምንድን ነው? ሙሴን ጋብዘውና ከዛ በኋላ እንሰራ አስበላ አንድ ነገር ያለው ይመስለኛል። ሄሎ ሄሎ፣ ማን ልበል? ሙሴ ነኝ። ሙሴ? ሄሎ 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 ሙሴ ቆይ ጉርቼ ደውሻለሁ። ባይ ባይ። ሄሎ ደህና ነሽ? ሄሎ ሙሴ። ሄሎ እንዴት ነሽ? ደህና ነኝ።
የነበረስ ነገር ነው። አለው እግዚአብሔር አለው ነው። ሰላም ነው። ደህና ነኝ። በጣም ፈልጌ ነበር። እኔ ራሴ በጣም ስፈልግ ነው ያገኘሁት። ተው እንጂ በእውነት ይባረክ። አላሰየት ቆም ነገር ታዲያ ወዴት ነው መሄድ ያለብኝ? የራሱ ግራ የገባኝ ይሄ አይደለም። ከተማ ውስጥ ፎቶ እየተለጠፈ ነው ያለው። አንድ ነገርማ ማድረግ አለብን። አበቃለን እንጂ ይሄን ያህል መጨናነቅ የለብን። ብዙ አማራጮች አሉ። ለነገሩ ፎርጅዱ እሱም አንድ ተስፋ ነው። ቅድም ፈልጋለሁ አልኩህ ለመሰለህ። ሻሸመኔ ሆኜ የበር ጓደኛ የነበረችው ሳባ በፖስታ ስልኳ ልካልኝ ዛሬ ደውዬላት ነበር። ይሄ ማጥሩ አጋጣሚ ነው። ይኸውልህ በተቻለ መጠን ከበር ጓደኛ ጋር ወይም ከቤዛዊት ጋር ያለህን የፍቅር ግንኙነት ጠበቅ አድርገው። ሶል ይኸውልህ ፍቅር ከብዙ ነገር ላይ ያድንህ ይችላል። በዛ ላይ ደግሞ በኢኮኖሚም ቢሆን ልትረዳት ትችላለህ። ስማ እንደሚፈልገው ሰው ያውና እኮ የታል እንዴ? ያው ከጭቆች በፊት ለእቺን አጋጣሚ እንጠቀምበት። በጣም መረጃው እንዴ
በጣም የሚገርም ውሳኔ ነው የወሰንከው። ምንም አማራጭ የለኝ። መሳሪያው ውስጥ አንድ ጥይት ማን አስቀመጠ? ነገራችን ተከፍለ ይባል ይሄ ጥያቄ መመለስ ይችላል። ሙሴ ነኝ። ሙሴ ታዲያስ አባ ትንሽ ችግር አጋጥሞኝ ነው የቀረሁት። አዎ በጣም ይቅርታ አድርግልኝ። አይ ሰላም ነው ብዙ። አዎ ሰላም። አዎ ድጋሚ መገናኘት እንችላለን። እሺ የት? ኢትዮጵያ ሆቴል ብሔራዊ አካባቢ ነው። ችግር የለም ማለት ጓደኛዬ ስላለ እሱን ጠይቀዋል። እሺ በጣም ይቅርታ። ቻው። እሺ ወይኔ ቤዚ አንቺ በሰከንድ ነው ባህሪሽ የተቀየረው። ወይኔ ሲያሳዝን ምን ያሳዝነው? ቆይ ሆስፒታል ነው የደወለ እንዴ? እውነት ይቅርታ ጠይቆ በጣም ያሳዝናል። የኔ ጌታ አንቺ ጌታ እንዳይቆጭሽ እሱ ራሱ ከፍ ብሎ ሳይወዳት አልቀረም። ለሙዚቃ እናንተ ከሰማችሁ ብዙ ታወራላችሁ። ሂሳብ እንክፈልና ነው።
አምላኬ ምን እየሰራው እንደሆነ አላውቅም። አባቴ ባልሰራው ወንጀል ታስሮ ችግሬን ለመሸፈን ባመነኝ ሰው ላይ ክደት መፈጸሜ ሰላም ነስቶኛል። የተቀበልኩት ገንዘብ የትም አያደርሰኝ። አምላኬ እንደ በደሌ እንደ ኃጢአቴ ሳይሆን ለቸርነት ማረኝ። ይህን ንጹህ ሰው አሳልፌ አልሰጠውም። ከማያውቀው ሀገር በህገ ወጥ መንገድ ገብቶ ቢገሉትስ? ስለዚህ ይህን ነገር ማቆም አለብኝ። ከዚህ በላይ ወንጀል ከሰራው ለእኔም ሰላም አላገኝም። ለፖሊስ እጄ ብሰጥ እመርጣለሁ። እባክህን አምላኬ ሆይ እርዳኝ። ትናንት ፖሊሶች ደርሰውበታል። ታዲያ አድራሻውን ሳይጠጉት ቶሎ ቤቱ ገብቶ እንደሱ አይደለም፣ አካሄዱ እንደሱ አይደለም። ለፖሊሶቻችን መጥሪያ እንሰጣለን። የገባበት ግቢ እንዲፈተሽ የማዘዣ ደብዳቤ አያይዘን መላክ እንጂ ፖሊስ ስለሆንን የሰው ግቢ ዝም ብለን አንገባም። ይቅርታ፣ ይሄ የኔ ሙያ አይደለም። ብቻ ህጉ በሚጠቅሰው መሰረት ቶሎ ቢፈጸም ጥሩ ነው። ሄሎ ጤና ይስጥልኝ። ሙሴ ነኝ። ሙሴ አላወኩም። ሳባ አይደለሽም? ቀጠሮ ነበረ። ይቅርታ አወኩ። እኔ ጓደኛዋ ነኝ። አውቃለሁ ቀጠሮ ነበራችሁ። ግን ሙሴ ትንሽ አደጋ ተፈጥሮ። የምን አደጋ? ሳባ የመኪና አደጋ ደርሶባት ሆስፒታል ገብታለች። የት ሆስፒታል ይሆን? ቤተ ዛታ። እሺ ጠይቃለሁ፣ ችግር የለውም። ቁጥር አለው? 107። አመሰግናለሁ።
በጣም ነው ያዘንኩት። እንኳን እግዚአብሔር አተረፈሽ። አመሰግናለሁ። ቤዛዊት በአሁኑ ሰዓት በጥሩ ሁኔታ ላይ ትገኛለች። በአእምሯም ጥሩ ነው። ግን ቅድም ጓደኞችሽን አግኝቻቸው የብዕር ስምሽ ሳባ እንደሆነ ነገር። አዎ ሳባ ነው። ትንሽ በግጭቱ ሰዓት የተፈጠረ የደም መፍሰስ በአእምሯ ላይ ኦፕቲካይዝም የሚባል አለ። እዛ ቦታ ላይ ሸፍኖታ ላይ ማየት ችሎታል። ስለዚህ ያ ደም እስኪበተን ድረስ ለአንድ ወር ከ15 ቀን የማየት ችግር አለባት። ስለዚህ ይህን ነገር መድኃኒቱን እየተከታተለች ወር ከ15 ቀን ቢቆይ ነው ከዛ ወዲህ ማየት ትችላለች። ስለዚህ ይህን መድኃኒት በትክክል ሰዓት እየጠበቃችሁ ስጧት። ተስፋ አላት ነው የምትለው ዶክተር? አዎ ተስፋ አላት። ሙሴ ነኝ። ቀዩን ኮፍያ አድርጌ በቀጠሮ ቦታ ተገኝቼ ነው። ሙሴ አይዞሽ። ከሷ ጋር እንኳን ብዙ ነገር ተነጋግረናል። እንደው ቀሪ ነገር ካለ ከእናንተ ጋር ደግሞ ለመጨረስ ብዬ ነው የጠራኋችሁ። እንደሚታወቀው ከሻሸመኔ ፖሊስ ጣቢያ መሳሪያውን ስትረከቡ ጥይቱን ባዶ አድርገው ነው የሰጧችሁ አይደል? አዎ ልክ ነው። በቀረጻው ወቅት መሳሪያውን ማን ነው ያመጣው? እኔ። ከዚያ አንቺ ለስራ ባልደረባሽ መሳሪያውን ሰጠሽው? አዎ። ከዛ አለቃዬ ከፍተኛ ስራ አዘውኝ ስለነበረ እኔ ለማለት ሰጠዋት። አንዷን ጥይት እንደጎረሰ? ኧረ መሳሪያው ምንም እንደሌለው አረጋግጬና ፈትሼ ነው ለአክተሩ እንድሰጡ የሰጠዋት። አይደለም እንዴ? ማለት ተናገሪ እንጂ ማለት ተናገሪ። ግዴለ ምን ጨርስ። ከዚያ ማለት መሳሪያውን በምትፈልገው መንገድ አስተካክላ ለተዋናዩ ትሰጠዋለች። ምስኪኑ ተዋናይ ደግሞ ህይወቱን የፊልሙን ታሪክ የሚቀይር ድርጊት ይፈጽማል። ከዚያ ይታሰራል። በመጨረሻ ያመልጣል። ከዚያ እሷ በቁጥጥር ስር ከሚገኘው ይበልጣል ከሚባለው ጋር በመመሳጠር የወንጀሉን ደብዛውን ለማጥፋት ስትደክም ትቆያለች። ለሁሉም ጊዜ አለ። የቀረ ነገር አለ ማለት የተነገረ ሁሉ እውነት ነው ማለት እህትሽ አይደለችም? እህቴ አይደለች፣ ባላንጣይ ናት። እዚህ ፊልም ላይ በመሪ ተዋናይነት እንድሰራ ከተመረጥኩ በኋላ እሷ በትውውቅ ሰርተዋለች። እሷ ባለችበት ሁሉ እኔ መጨረሻ ነው። አንድ እውነት ልንገራችሁ፣ ላደረግኩት ድርጊት ቅጣት ታህል ያጸጽተኝ። ይሄ ነገር ግን ከታወቀብን አንተም እኔም እስር ቤት ነው የምንበሰብሰው።
ለማንኛውም ከኔ ጋር ትሄዳለች። ሰለሞንና ይበልጣል ማረፊያ ቤት ይቆያሉ። ለምን? በሰራ ወንጀል እስካሁን የተሰቃየው አይበቃው? ሰለሞንን እንኳን በዚህ ጉዳይ ሳይሆን ከፖሊስ ጣቢያ በመጥፋቱና በመሰወሩ ይፈልገው ህግ ይፈልገዋል። አይዟችሁ የከፋ ነገር የሚገጥመው እንኳን አይመስለኝም። ዶክተሩ ዛሬ ንቁስሉ ፍቱላት ያለው ማየት ናፍቆኛል። አሁን እኮ መሽቷል። ከጨረቃ በስተቀር ምንም ይታያል። ይሁን ብቻ ፍታልኝ። ጨረቃዋን ነው ወይስ እኔን ናፈቅሽ? ሁሉም ነገር ማየት ናፍቆኛል። ግን ታውቃለህ፣ በተለይ አንተን ማየት ነው የጓጓሁት። እሺ ቁጭ ቀስቃይ ቀይ በቃ አለቀ። የት አለ? ማን? ሙሴ። ለምንድን ነው የምትቀልዱብኝ? አልተለየሽኝ እንዲያው እንደ ዘበት አግኝቼሽ አላውቅም በናፍቆት ፍላጎት አልተለየሽኝ እንዲያው እንደ ዘበት አግኝቼሽ አላውቅም በናፍቆት ፍላጎት እያሰላሰልኩሽ ከንፈሬን ሳኝኬው በጣም እንደምወድህ ታውቃለህ። እኔም በጣም ወድሻለሁ። ቆይ የት ነው የምትወስጂኝ? ዛሬ ሰርፕራይዝ አደርግሃለሁ። አልገባኝም። እማማ ጋር ሻሸመኔ እየሄድን ነው። ሻሸመኔ? ዋው ሻሸመኔ! ሻሸመኔ